እንደዚህ አይነት አለባበስ ለብሰን የተለያዩ ቡቲኮች እንሄዳለን። ገዢ ነው ብለው አምነው ያስተናግዱኛል ወይስ አያስተናግዱኝ? በስነ ስርዓት ላስተናገዱኝ ቡቲኮች አንድ የጠየቁትን የልብስ ዋጋ ሁለት እጥፍ አድርጌ እከፍላችኋለሁ ማለት ነው። አብረን ሌትስ ጎ። ልብስ ፈልጌ ነበር ብቻ እና እኔን አደረገኝ እንዴ? ዝም ተብሎ ይነካል አለባበስሽ። እቺ ቲሸርትም ታምራለች በጣም። ሹሪ ፈልገን ነው ቲሸርት የምንነካው። አይ እዚህ ጋር ሱሪያ ነው ፈልገው። አይ ጫማም ልገዛ ምን ችግር አለው? ስንት ነው ዋጋው? ዋጋው ሄሽ መጨረሻውን አስቴት ሁኔታሽን አይቼ አይ እንደዚህ ይደረግም ነበር። ይኸው በቃ የሆነም ሳይዝ ማጣቀም ይላል። ምን ችግር? አይ ቆሽሽ ኮንኩ ነው። ይኸው እንዴ ልገዛ ነው? አዎ ልገዛ ነው። አይ እኔ ግን አይመስለኝም። እጪ ልለካው በቃ። ምልክት አያስፈልገውም አባቱ ተጋቡ እንዴ ምትሽሽ ካስፈልግ ለምን? አይ መገዛ አይመስለኝም። አተቀል እስኮኒ ስለስራ ግን በቃ አይሸጥም እንዴ ታውጣዩ እንዳለ ቆሽሽልኛል። አሁን ትሸጥልኛለህ? ምሰጥ ይሄን ሱሪ ችግር የለም ከስምንት አረግልሽ በፊስታል አርግልሽ። እሺ ሲኖረን እንግዲህ አንድ ቀን ቲሸርት ቢሆን እንገዛለን። ግን እንደዚህ ከምትይጂ የሆነ ቲሸርት ልስጥሽና ሲኖርሽ ታለች። የምሬ ነው አውቀህ ነው? የምሬ ነው። እሱን አውልቂያ እንደዚህ ሰው ከምትይጂ ተሻለ ይመስለኛል። እዚህ ልሞክረው ችግር የለም። እንደዚህ ልልሽና አቧራ ስለሞከረ እሺ የኛም የሚሆንሽ ይመስለኛል። ይሆነኛል ላይ ይሄ ላርግልሽና ወይ ገብሽ ይሄ ስጦታ ልሰጠኝ ነው የምር? አይ ሲኖርሽ ታምጪልኛለሽ። እሺ አንድ ቀን አዎ እሺ በጣም አመሰግናለሁ አባቴ። በጣም እግዚአብሔር በጣም 2-3 ሱቅ ሄጄ ማለት ነው ከላይ አለባበሴን ገምተው እንኳን እንደዚህ ሊሸጡልኝ ቀርቶ ማለት ነው በቃ ጭራሽ ሊያወሩኝ ፈቃደኛ አይደሉም። አንተ በገንዘቤ ከምገዛውም ሱሪ በላይ ስጦታ መስጠት ነው በጣም አስገርሞኛል። አይ ታመጫለሽ። ብዙ ሰው እኮ በአጋጣሚ የሆነ ነገር ሊያጋጥመው ይችላል ስለማይታወቅ ካሜራ አለ ከኋላ። በጣም ነው የማመሰግነው። እንዳንተ አይነት ደግ እግዚአብሔር ያብዛልን። በጣም ቴንኪው። ባለባበስ ያልገመቱንም ሰዎች ማለት ነው እንደዚህ አንድ ልብስ በስነ ስርዓት ካስተናገዱን አንድ ልብስ የሚሸጥበትን ዋጋ እጥፍ አድርገን እንሰጣለን ብለን ነበርና አንተ ያንን አሸንፈሃል። ስንት ነው ያልከኝ ወንድሜ? 1800 ብር። የ1800 ብር ስንት ነው? 3600 አንድ ላይ አልቆጥረውም። ደግነት ስለሆነ ይገባል አባቴ። ቴንኪው በጣም